ሀይ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ የኔ ውዶች? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ሰላም ናችሁ ወይ የኔ ውድ ፋሚሊዎች? ላይክ አርጉኝ፣ ሼር አርጉልኝ፣ አበረታቶኝ የኔ ውዶች። በጣም ነው የምወዳችሁ። ላይክ ላረጋችሁ፣ ሼር ላረጋችሁኝ እግዚአብሔር ይስጣችሁ። በጣም ነው የማመሰግናችሁ የኔ ውዶች። ክበሩልኝ። አንድ ነገር ውዶች ዛሬ ላካፍላችሁ መጣሁትና እኛውን ሰው ሀገር ያለው ልጆች እቃ ምናምን ስንገዛ ምንም አይመስለንም። እቃ ስንገዛ ባይዞ አንድ ሁለት ብለን ነው የምንሰበስበውና ሱቅ በሄን ቁጥር አንዳንድ ቦታ ስንሄድ ከአሰራቾችን ከመዳሞቻችን ጋራ የተለያየ ሱቅ ስንሄድ 10 ብርም 20 ብርም በስልካችን ውስጥ በመያዝ አንዳንድ እቃዎችን እንገዛለን። ስንገዛ ግን ምን ያህል እንዳጠራቀም አናውቅም። ገዝተን አምጥተን ሻንጣ ውስጥ ከተተኑ ግማሹን ካርቶን ውስጥ እንሰበስባለን። በቃ የገዛንና ያልገዛንም አናውቅም። እኔ ስለ ሌላ አላውቅም፣ ስለ ራሴ ያጋጠመኝን ነው የምነግራችሁና በጣም እቃ ገዛው። ግን ያን ያህል ገዛው ብዬ በቃ ግማሹን አልጋ ስራ አደርጋለሁ። ካርቶን ገዝቼ ካርቶን ውስጥ አጠራቀምኩትና መሄጃዬ ደረሰ። ልክ መሄጃዬ ደግሞ ሲደርስ ካርጎ መላክ አለብኝ አይደለም። ካርጎ ለመላክ ሳስብ በቃ እቃዬን መሰብሰብ ጀመርኩት። አስቡት፣ እኛ ታች ድክም ብሎን ወደ ፎቅ እንመጣለን አይደለም። እቃውን ሰበሰብን፣ ምንም አይመስለንም። ስንገዛ እኮ ምንም አይታወቅም፣ ብዙም ያወጣንም አይመስለንም። ለምን አንዴ አይደለም እና የምንገዛ ገዝተን አንዴ እናጠራቅማለን። የተለያዩ እቃዎች በቃ እዚህ ርካሽ ይመስለናል አይደለም። አንድ ነው እና ብዙ እቃ ገዛሁት እና በቃ ስሰበስቡ ከአቅሜ በላይ ሆነ። ምን ብዬ ልንገራችሁ? እና በቃ እቃ ካርጎ ማድረጋ የደረሰና እቃ ይሰበሰብ ምን አልኩት፣ መጀመሪያ ካርቶን አስመጥቼ ካርቶን ውስጥ መሰብሰብ ጀመርኩት። በቃ የገዛሁትን ካርቶኑ ደግሞ ስትልኩ ወረቀቱ መጣል ነው ከላዩ ላይ ወረቀቱ ኋላ ያውም ተብዬ ነው። እኔም ስለዚህ አላውቅምና ጓደኛዬ ካርቶኑን ምናምን ከላይ አለ አይደል ገርጣስ ነገሩ ቅርጣሱ ምናምን ጣይለት አለችኝ። እንዳለ በቃ ቅርጣሱን ቆረጥኩት ወረቀቱ ምናምን እና በቃ ቆራርጬ 2 ወር ለመሄድ ስቀረኝ በቃ እቃ ማስተካከል በማስተካከል እውነት ለመናገር በጣም ደከመኝ። ለምን እዛ ታች በጣም ድክም ብሎኝ ነው የምመጣ። ጠዋት ተነስቼ ወደ ስራ ነው የምገባ። ማታ እና ቀን ድንገት እንደዚህ ለእረፍት ትንሽ ወደ ፎቅ ስመጣ ትንሽ እያልኩ አስተካከልኩትና በቃ ምን ብዬ ልንገራችሁ፣ ትልቅ እየሰንዱቅ ሳመጣ ሰንዱቁ ራሱ አልበቃኝም እና በካርቶንና በሰንዱቅ እንደምንም ታግዬ እቃዮቼ ሰበሰብኩት። 2 ወር እንዳልኳችሁ ስቀረኝ እቃዬን መሰብሰብ ጀመርኩት። እቃዬን ሰበሰብኩት። ለራሴ ይዤ የሚሄዱ ደግሞ 2 ሻንጣ ገዛሁት። አንድ ትንሽ ሻንጣ ያው 3 ሻንጣ በሉት። አንድ ደግሞ በእጅ የጀርባ ሻንጣ ገዛሁት። በቃ መቀናነስ ጀመርኩት። ብትን ልብሶቹ ኪሎ ይመታል እንዳታረጊ ያስከፍልሻል ቀረጥ ምናምን አሉኝና ብትኑን ልብስ ግማሹን አስቀረሁት፣ ግማሹን ካርጎ ውስጥ አረኩት። ካርጎዬን በቃ ካርቶን ውስጥ ሁሉን ነገር አዘጋጀሁት እና ልክ አዘጋጅቼ ስጨርስ ያው ይሄንን እናንተም ታውቃላችሁና ያንን አደረኩና ጨረስኩትና ማሽኖቹንም የገዛሁትን ነበረ ካርቶኑ ምናምን ጣልኩት። እዛ እኮ አዲስ ነው ብሎ እንዳያውቁ ነው፣ ግን እነሱ ያውቃሉ። በጣም ነው የሚያውቁት። አይደለም ብራንዱን እንኳን ያውቃል። ሜዲን ቻይና ሜዲን ስንት በጣም ኢትዮጵያ ውስጥ ውድ የሆነና ርካሽ የሆነ እቃ ያውቃሉ። ልብስ ራሱ ብራንድ ያሉ ነው ልብስ ያውቃሉ እነሱ ማለት ነው። እና እያንዳንዱን እቃ ደግሞ እያወጡ ነው የሚፈትሹት። አሁን እንግዲህ አላውቅም፣ እያንዳንዱን እቃ እያወጡት እነሱ እዛ የሚያዩበትን በዛ ነው የሚያዩት። እና ከዛም በኋላ አረኩት አንድ እንትን
መርሜል ሳይ መርሜል አይሄድም ከዚህ ከኩዌት እናንተ ያላችሁበት ሀገር አላውቅም። እዚህ መርሜል ነው። መርሜል ሳይሆን ምንድነው ሳጥን የብረት ሳጥን ነው እና ሳጥን ነው የምፈቀደው። እዚህ ሀገር ሳጥን ነው የሚወስዱት፣ መርሜል አይወስዱም። በርቤሉን ገዝቼ ማለት ነው የፕላስቲኩን አይሆንም ማለት እንትኑ ሳጥኑንና ካርቶን ገዛሁት። አንድ ካርቶንና አንድ ሰንዱቅ ምንም ያክል ሰንዱቅ ሴትዮ እንደውም ገርሞት ለዘመድ መስማቶቿ ሁሉ አነሳችው እና ከዛን ካርጎን አረኩት። እዚህ 230 አይደለም 240 ከፈልኩት። 240 ዲናር ከፈልኩት። መውሰጃውን ደግሞ 30 ብር ለብቻ ከፈልኩት። ያንን ሁሉ ከፍዬ መከራዬን አይቼ እዚህ ካርጎ እንዳትገዙ፣ እውነቴን ነው የምላችሁ። ካርጎ የምታደርጉበትን ነገር ኢትዮጵያ ሄዳችሁ የምትፈልጉትን አይነት ዕቃ፣ እውነት ነው የምላችሁ፣ የምትፈልጉትን ነገር ግዙት። ምንድን ነው ለእኛ ትርፉ? ድካም ነው። ትደክማላችሁ። እዛ ስትሰሩ ውላችሁ እዚህ ማታ ካርጎ ስታስተካክሉ እዛ ሄዳችሁ ደግሞ የሚጠብቃችሁ። ከዛም በኋላ ምን ሆነ? ካርጎ ይላኩ። ምን አልኩት? ካርጎ ስልክ ሻንጣዬን ይዤ የሚሄደው ሻንጣ ደግሞ አስመዝኑት። ልክ ካርጎ የምትለኩት ቃል ሚዛን ይዞ ይመጣል እና እዛችሁ ለምን ካርጎ ከፍላችሁ እንደገና ደግሞ የሻንጣውን እንዳትከፍሉ። እዚህ ሀገር አሁን 5 ብር ነው የሚከፈሉ በኪሎ ማለት ነው ኤርፖርት ውስጥ። እኔ ብዙ ጊዜ ተመላልሻለሁ ኢትዮጵያ ማለት ነው። ለምን ቆይቻለሁ ኩዌት እና ብዙን ጊዜ ተመላልሻለሁ ማለት እችላለሁ። እና ልክ ካርጎ ስታረጉ ሚዘን ያመጣል ሰውየው ማለት ነው። ሻንጣችሁን አስመዝኑ። ትንሿንም እቺ 10 ኪሎ ኪስ ውስጥ የምትገባዋንም እሷንም አስመዝኑ። አላፊ እንዳይመጣባችሁ። ይሄኛውንም ኪሎ ሻንጣችሁን ልክ እንትን ስታስመጡ አመጣው እቃ ይረታተብ አስመዘንኩ። ምን አልኩት? መጨረሻ ላይ ምን ሆነ? የሴትዮዋ ልጅ አንዷ ወንድሟ ልጇ ሳይሆን ወንድሟ ማለት ነው አላዋ ምናምን አመጣልኝ። ማለት አላዋ አመጣልኝ። አላዋ ያው ቾኮሌቱን ምኑን ብስኩቱን በቃ ምን ብዬ ልንገራችሁ፣ አንድ ሻንጣ ይሆናል። እሱን አመጣልኝ። አይ እኔ ባባ ኪሎ ይበዛብኛል፣ ይሄኛውን አስመዝኛለሁ። እዛ ደግሞ ኤርፖርት ሄጄ ኪሎ ችግር የለም እኛ የምናውቀው ሰው አለ ምናምን አለ። ኦኬ ብዬ እኔ ይዤ ሄድኩት። ሰዓቱ ሳያልቅብኝ ቶሎ ልንገራችሁ እና ከዛ ምን ሆነ መሰላችሁ? ልክ ኢትዮጵያ ደግሞ ካርጎ የደረሰ ይሄ የምትልኩበትን ወረቀት ማለት ነው። ፋቱራውን እዚህ ስንት ኪሎ የላካችሁበት ምንም ፋቱራ ይሰጣችሁ አይደለ? ነጭ ወረቀት። ያንን እዚህ ጓደኛ አለች፣ ለጓደኛ የሰጠው እኔ ልክበታለሁ። በቃ ይሄ ቁጥሩ ይሄ ካርጎ ጥሩ ነው፣ በ4 ቀን ደረሰ ኢትዮጵያ ጥሩ ነው ብላ በቃ ምን ያረጋል ብዬ ሰጧት። ልክ ኢትዮጵያ ሲደርስ ግን ምን ተጠየቁት? ነጯን ወረቀት ኦሪጂናሉን አምጪ ነው ያለ። አይ እኔ ፎቶ አንስቼ ምናምን ላምጣው ሳይሆን ኦሪጂናሉን አምጪ። ኦሪጂናሉን ማን ነው የሚያመጣልኝ? እዚህ ሀገር ከሄድኩ በኋላ ማለት ነው። ከዛም በኋላ ምን ሆነላችሁ መሰለኝ 35,000 የሚከፍለውን 60,000 ብር ከፈልኩ፣ እጥፍ ማለት ነው። ፋቱራውን ምኑን እንዳትረሱት። በሌላ ጊዜ በደንብ እሰራላችሁ ብሎ ቪዲዮውን ማለት ነው። አሁን ግን ያው ሰዓት እያለቀ ነው እና በጣም ተጠንቀቁ። ነጭ ወረቀቷን እንዳትረሱት ማለት ነው። እሱን ነው የምጠይቋችሁ ኢትዮጵያ ማለት ነው። አሁን እንግዲህ ተቀይሮ እንደሆነ አላውቅም፣ ያሁኑን አላውቅም። እኔ ሲሄድ ያለውን ነው የምነግራችሁና ካርጎ እዚህ ከምትገዙ ኢትዮጵያ ሄዳችሁ የምትፈልጉትን እቃ ብራችሁ ማለት ነው ብራችሁን ይዛችሁ የተወሰነ ቤተሰብ ስለምጠብቃችሁ የተወሰነ ልብስ እዚህ ከገዛችሁ ማለት በያላችሁበት ሀገር ከገዛችሁ እዛ እቃ የመሳሰለ የፈለጋችሁትን መጋረጃ የፈለጋችሁትን ማሽን እናንተ መርጣችሁ ደስ ያላችሁት ብሩንም ታተርፋላችሁ። አሁን ያለበትን ምንዛሬ ማየት ማገናዘብ አለብን። እሺ እህቶቼና ይሄን የሚላችሁ ወዳችኋለሁ። የዩቲዩብ ተከታታያችሁ ፋሚሊዎቼ ባይደና ሆኑ። ቻው ቻው ፋሚሊያት ቻው ቻው።